ቪዲዮአችን ደግሞ ጋይስ ዩቲዩብ ቻናላችሁ ላይ እንዴት አድርጋችሁ ቪዲዮ እንደምትጭኑ በስልካችሁ በቀላሉ አሳያችኋለሁ ማለት ነው። ስለዚህ አሁን ሁላችሁም ስልካችሁን ይዛችሁ ተከታተሉኝ ማለት ነው። በቀላሉ ነው በስልካችሁ ነው እንዴት እያንዳንዱ ነገር እንዴት አድርጋችሁ ርዕስ እንደምትጽፉ ዲስክሪፕሽን እና ሁሉንም ነገር እንዴት እንደምታስገቡ አሁን ማሳያችሁናል ማለት ነው። ስለዚህ ከመጨረሻ ተከታተሉ ማለት ነው። ላይክ ማድረጋችሁን ሰብስክራይብ ማድረጋችሁን እንዳረሱ ማለት ነው እንደወል ጊዜው ማለት ነው። ስለዚህ ኮሜንት ላይ ሐሳብ አስተያየት ጻፉልኝ ማለት ነው ጋይስ በቀጣይ ልሰራላችሁ ፈልጉ ማለት ነው። ወደ 900 ሰብስክራይብ እየተጠጋ ነው ማለት ነው። ስለዚህ ሁላችሁም ሰብስክራይብ በማድረግ 900 እንግባ ማለት ነው። ከ900 በኋላ አንድ ኬ እንገባለን ማለት ነው በቅርቡ ማለት ነው። ስለዚህ አንድ ኬ ስንገባ የሚገርም ሰርፕራይዝ አለ ማለት ነው። ስለዚህ ሁላችሁም ላይክ በማድረግ ሰብስክራይብ በማድረግ እንዲሁም ደግሞ ይሄን ቪዲዮ ለምታውቁት ሰው ሼር በማድረግ ተባበሩኝ ማለት ነው። ለሁሉም ሼር ብታደርጉ ደስ ይለኛል ማለት ነው። ለምታውቁት ሰው ለጓደኛችሁ ሼር እያደረጋችሁ የሚጠቅመው ከሆነ ዩቲዩብ ለመጀመር ከፈለገ እንዲህ ለዩቲዩብ ላይ ቪዲዮ ለመጫን የሚፈልግ ከሆነ ለሱ ሼር ብታደርጉለት ደስ ይለኛል ማለት ነው። ስለዚህ ቀጥታ ወደ ዛሬ ቪዲዮአችን እንግባ ማለት ነው። ቀጥታ ወደ ቪዲዮ ወደ ዩቲዩባችሁ ትገባላችሁ ማለት ነው። ኖርማል ፌሱ እንደዚህ ያመጣላችኋል ማለት ነው። በስልካችሁ ነው ማለት ነው። እናንተ አንጋዳችሁ ማየት ትችላላችሁ። እኔ ስላላንጋደድኩት ነው ማለት ነው። ትንሽ ስታክል ያደርግ ይችላል ማለት ነው። ስለዚህ ለሱ ይቅርታ ጠይቃለሁ። እንደምታውቁት የሚስል እንደዚህ አይደለም ቀርጬበት ስክሪን ሪከርድ ያደረኩና የኔን ፊት አስገብቼበት ቀርጬበት ቀርቶ ኖርማል እንኳን ቪዲዮ ላይ ስታክል ያደርግብኝ ይችላል። ስለዚህ ይቅርታ ጠይቃለሁ ማለት ነው። ስለዚህ መጀመሪያ ወደዚህ ነው የምመጡት ማለት ነው። እዚህ ጋር እንደምታዩት ፕላስ ምልክት አለ ማለት ነው። አፕሎድ የምትለው ማለት ነው። ስለዚህ እሷን እንጫናታለን ማለት ነው። እሷን ከተጫነን በኋላ አሳያችኋለሁ ማለት ነው እያንዳንዱ ነገር። እሷን መጀመሪያ ግን መጫናችሁ እንዳትረሱ ማለት ነው። ስለዚህ እንደዚህ አይነት ፌስ ያመጣላችኋል ማለት ነው። አሳያችኋለሁ ማለት ነው። ያስመርጣችኋል ራሱ ቪዲዮ ራሱ ያስመርጣችኋል ማለት ነው። አሁን አንግሉ ሊዞር ስለሚችል እናንተ ሮቴት ማድረጋችሁን እንዳትረሱ ማለት ነው። ስለዚህ አንዱን ቪዲዮ እንመርጣለን ማለት ነው። ለዛሬ የሚሆነን ቪዲዮ አንዱን ቪዲዮ ዝም ብለን እንመርጣለን ማለት ነው ጋይስ። ስለዚህ እስከሚመጣልን እንጠብቃለን ማለት ነው። ጋይስ ለምሳሌ እቺን ቪዲዮ እንመርጣታለን ማለት ነው። እቺኛው ቪዲዮ እንመርጥና ልክ እንደዚህ እንዳላችሁ መጀመሪያ ያስገባችኋል ማለት ነው። እሱ ማየት አለባችሁ መጀመሪያ ማለት ነው። መስራት ያለባችሁ ማለት ነው። ኮፒራይት እንዳይለኝ ማለት ነው። ቀጥታ ምንድነው የምታደርጉት? ኔክስት ነው የምትሉት ማለት ነው ጋይስ። ምንም ሌላ ነገር ምን አትሉትም፣ ኔክስት ነው የምትሉት ማለት ነው። ኔክስት ትሉታላችሁ ማለት ነው። ኔክስት ብየዋለሁ ግን እስካሁን እንግዲህ እንደምታዩት ስታክ እያደረገ ነው ማለት ነው። በቅርቡ እሱ ነገር እንቀርፈዋለን። ሰርፕራይዝ ያልኳችሁም እሱ ነው ማለት ነው ጋይስ። ኔክስት እንለዋለን ማለት ነው። ይሄው እንደምታዩት እንደዚህ አይነት ፌስ አምጥቶላችኋል ማለት ነው። እኔ አዙሬ ላሳያችሁ ማለት ነው አንግሉን። ስለዚህ ማለት ነው ጋይስ እንደዚህ አይነት ፌስ ያመጣላችሁ ለምንድን ነው መሰላችሁ? ይሄ ለምሳሌ ሾርት ቪዲዮ የምንለቁ ከሆነ እንደዚህ አይነት ፌስ ነው ያመጣላችሁ ማለት ነው። ሎንግ ፎርም ግን ሲሆን የተለየ ፌስ ነው ያመጣላችሁ። እሱን አሳያችኋለሁ ማለት ነው። ስለዚህ ተከታተሉኝ ማለት ነው። ይሄው እንደምታዩት እንግዲህ በሎንግ ፎርም ሲሆን ደግሞ እንደዚህ አይነት ፎርም ነው የሚመጣላችሁ ማለት ነው። እንደዚህ አይነት ፌዝ ማለት ነው። እንዴት አደረጋችሁ ኤዲት እንደምታደርጉ እንዴት አድርጋችሁ እንደምታስተካክሉ አሁን አሳያችኋለሁ ማለት ነው። ኔትወርክም ችግር ነው እንደምታዩት፣ ስልኩ ማዛ ነው። ለዛ ነው በቅርቡ እንቀርፈዋለን። እውነቴን ነው የምላችሁ ይሄ ነገር መስራታችን ካልቀረ ድብና አድርገን እንሰራለን፣ እንወጥራለን። የተሻለ ደረጃ መድረሳችን ደግሞ አይቀርም ማለት ነው። የሚሰራ ሰው ሁሌም ደግሞ የተሻለ ደረጃ ይሰራል ማለት ይደርሳል ማለት ነው። እናንተም ተስፋ ሳትቆርጡ ዩቲዩብ መጀመሩ በምንም ነገር ቢሆን ተስፋ ሳትቆርጡ መስራት አለባችሁ ማለት ነው። ያሱልላችሁ ፈልጌ ነው ማለት ነው። ካሜራውን እዚህ ጋር ላምጣና ላሳያችሁ ማለት ነው። አሁን እንደምታዩት እዚህ ጋር አምጥቼዋለሁ ማለት ነው። እያንዳንዱ ነገር አሁን ማሳያችሁናል ማለት ነው። ይኸውላችሁ ጋይስ እንግዲህ ማለት ነው ይሄ ሾርት ፎርሙ ምንድነው ማለት ነው? ሾርት ፎርም ቪዲዮ ሲለቁ ነው ማለት ነው ማሳያችሁ። እዚህ ጋር አድሚን አለ ማለት ነው። እዚህ ጋር የምታስገቡት የቪዲዮአችሁን ታይትል ምናምን ነው እዚህ ጋር የምታስገቡት ማለት ነው። ገብቷችኋል ጋይስ? የቪዲዮአችሁን ታይትል ምናምን እሱ ጋር ታስገባላችሁ። እዚህ ጋር ያው እንደምታውቁት ቻናላችን ቁጭ ብሏል ማለት ነው የኛ ቻናል። እዚህ ጋር ፐብሊሽ ሚለው ጋር እንገባለን ማለት ነው ነክተን። እሱን ደግሞ ነገር ላስረዳችሁ ማለት ነው ትንሽ። ፐብሊሽ ለምን መሰላችሁ የሚጠቅሙት? እነዚህ ሶስቱ አሉ እንደምታዩት ፐብሊሽ፣ እንዲሁም ደግሞ አንኢንስታል እንዲሁም ፕራይቬት ሚላለ ማለት ነው። ፐብሊሽ ማለት ለሁሉም ሰው እንዲታይ ማለት ነው፣ ኦንላይን እንዲታይላቸው ማለት ነው። አፕሎድ የምታደርጉበት ነው ማለት ነው። አንኢንስታል ደግሞ ማለት ቪዲዮን አንኢንስታል ውስጥ አስገብታችሁ ከፈለጋችሁ በፈለጋችሁበት ሰዓት እናንተ አፕሎድ ማድረግ ትችላላችሁ ማለት ነው። ያ ደግሞ አንኢንስታል ይባላል። ፕራይቬት ደግሞ ለእናንተ ብቻ የምታዩት ነው ማለት ነው፣ ለእናንተ ብቻ ማለት ነው። ስለዚህ ይሄኛው ነው ምንም ዲስክሪፕሽን ምናምን ደግሞ
ይሄን ቪዲዮ ባላስገባ ነው አሳያችሁ ነበር። ዲስክሪፕሽን አለው። ዲስክሪፕሽን ኦልሬዲ ጽፋችሁ እናንተ እንትን ማለት ትችላላችሁ። ከዛን አፕሎድ ብላችሁ ቪዲዮአችሁ እንደዚህ መልቀቅ ትችላላችሁ ማለት ነው። የዛሬው ቪዲዮአችን ይሄንን ይመስል ነበር ማለት ነው። እንደተማራችሁ በምንም ጥርጥር የለኝም። ሎንግ ፎርምም ቢሆን ዲስክሪፕሽን ብቻ አስገብታችሁ መለየት ነው የሚጠበቅባችሁ ማለት ነው። ስለዚህ ላይክ ማድረጋችሁን ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ ማለት ነው።